ሁላችሁም እንኳን ለእመቤታችን ለድንግል ማርያም በዓለ ጾም ወይም የፍልሰታ ጾም በሰላም በጤና አደረሰን አደረሳችሁ። አሁን ምን አይቻልም ካላችሁኝ በበዓለ ፍልሰታ ወይም በእመቤታችን በድንግል ማርያም ጾም አባቶቻችን እንደሚናገሩት ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይቻልም። የቀማችሁ መልሱ፣ የተጣላችሁ ታረቁ፣ የበደላችሁ ካሱ። ከጎረቤቶቻችሁም በቤታችሁም መጀመሪያ ጸሎታችሁን ልመናችሁን ወደ እግዚአብሔር ከማቅረባችሁ በፊት እርቅን ፈጽሙ። እግዚአብሔር ደግሞ የምትለምኑትን ሁሉ ያደርግላችኋል። እግዚአብሔር አምላካችን ጾማችንን የበረከት የሰላም ያደርግልን። መልካም ጾመ ፍልሰታ